የደብረ ብርሃን ዩኒቨርሲቲ የ18ኛ ዓመት የቀን ግቢ ጉባኤ የምስረታ በዓል እንግዲህ ከፊታችን ከ19 ወይም ከመጋቢት 19 እስከ 21 እንደሚከበር ይታወቃል። እኔም የቅስቀሳ ኮሚቴ አባል አካል እንደመሆኔ መጠን ያው እናንተ ጋር እየቀሰቀሳችሁ እንደሆነ መረጃ ደርሶኝ ላጣራ ወይም ላያችሁ ነው የመጣሁትና እስቲ ቅስቀሳው ድባቡ ምን እንደሚመስል የመጀመሪያውን ዙር ቅስቀሳ በምን አይነት መልኩ እያካሄዳችሁ እንዳለ ላያችሁ ልጠይቃችሁ ነው የመጣሁትና እጠይቃችኋለሁ። ንገሩኝ በመጀመሪያ ወንድሜ ስምህን፣ የአገልግሎት ክፍልህንና ምን ያህል አባል እንደቀሰቀሳችሁ ምን ያህል አባልም ሊገኝ እንደሚችል ንገር። እሺ እግዚአብሔር ይስጥልን። መጀመሪያ ብርሃኑ ባላለው ከደብረ ብርሃን ዩኒቨርሲቲ ከቀን ግቢ ጉባኤ ከሙያ ንዑስ ክፍል እሺ እንደ ሙያ ንዑስ ክፍል ከ170 በላይ የሚሆኑ አባላቶችን እየቀሰቀስን ነው። እንመጣለን ብለው ተስፋ አለን። አብረን በዓሉን ያው እንደሚታወቀው በዓሉ በመጋቢት 19 እስከ 21 እንደሚከበርና በዓሉን በደንብ እንደነገራቸው አብረው እንደሚውሉ ብለውናል። እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን። እህታችን አንቺን ቀጥዬ ልጠይቅ ነው። ምን ያህል አባል ቀሰቀሳችሁ? ስምሽ ማን ነው? የአገልግሎት ክፍልሽስ ምንድነው? እሺ እግዚአብሔር ይስጥልኝ። ዳግማዊት እባላለሁ ከባች ክፍል ከመጋቢት 19 እስከ 21 ለሚከበረው የ18ኛ ዓመት የምስረታ በዓል እስካሁን ባለው ባደረግነው ቅስቀሳ መሰረት ከ65 በላይ የሚሆኑ ሰዎች እንደሚመጡ አሳውቀውናል። አሁንም ቅስቀሳችን ይቀጥላል። ከዚህ በኋላም ትቀጥላለች ማለት ነው። እሺ እህታችን አሁን አንቺም ስምሽን ተናግረሽ አገልግሎት ክፍልሽን ምን ያህል አባል ከናንተ ክፍል እንደቀሰቀሳችሁና ሊመጡ እንደሚችሉ ንገሪ። እሺ እግዚአብሔር ይስጥልኝ። ዳግማዊት እባላለሁ ከትምህርት ክፍል እንደኛ ክፍል ከ220 በላይ የሚሆኑ አባሎችን እንደሚመጡ ገልጸውልናል እና ከመጋቢት 19 እስከ 21 ነው 18ኛ ዓመታዊ ክብረ በዓሉ የሚከበረው። በዚህ ላይም ደግሞ እንደ እግዚአብሔር ፍቃድ እንደሚመጡ ገልጸውልናል። በዚህም ደግሞ እኛም ከዚህ በላይ ተጨማሪ እንደምንቀሰቅስ ቅስቀሳው ከዚህ በኋላ ይቀጥላል ማለት ነው። እሺ እግዚአብሔር ይስጥልን፣ እናመሰግናለን። ወንድማችን አንተ እንግዲህ ቅስቀሳ ኮሚቴ ላይ አውቃለሁ እና ያለውን መረጃ እስቲ ንገረን። የምትቀሰቀሳቸው ክፍላቶችም አሉ። ጠቅለል ያለ መረጃውን እስቲ አድርስልኝ። ስምህን አስተዋውቅ፣ የአገልግሎት ክፍልህንም ቀድመህ ማለት። እሺ እግዚአብሔር ይስጥልኝ። ስሜ ንጉስ እባላለሁ ከቋንቋና ልዩ ፍላጎት ማስተዋወር ንዑስ ክፍል ነው። እንደሚታወቀው በዚህ ዓመት ለ18ኛ ዓመት የደብረ ብርሃን ዩኒቨርሲቲ ቀን ግቢ ጉባኤ የምስረታ በዓል ያከብራል። ይሄም የሚካሄደው ከ19 ጀምሮ እስከ 21 ድረስ ባለው ነው፣ በዚህ በያዝነው ወር ማለት ነው። ከዛ ውስጥም ያው ቅስቀሳ ኮሚቴ አንዱ ነኝ እኔ እንዳላችሁት ማለት ነው። እና እንደ ቅስቀሳ ኮሚቴ ክፍላትን ተመዳድበን እየቀሰቀስን ያለ ነው። እኔ የደረሰኝ ክፍላት እንደ ቋንቋና ልዩ ፍላጎት ያለውበት ክፍል ስለሆነ እንደ መዝሙር ክፍል እንዲቀሰቅስ ተሰጥቶኛል። እንደ ቋንቋና ልዩ ፍላጎት ወደ 24 የሚደርሱ ተመራቂ አባሎቻችን አሉ። እነሱ ጋር እንደ እቅድ እንደ ክፍሉ ያተ ወደ 20 የሚደርሱ አባላት ላይ መደወል ነበር። አንደኛ ዙር አጠናቀናል። እነሱም ያው እንደ ፕሮባቢሊቲ ምን መጣለንም ያሉ አባላት አሉ። እንደ መዝሙርና ንዑስ ክፍል ደግሞ እንደ መዝሙር ስነ ጥበባት ንዑስ ክፍል ደግሞ ወደ 246 የሚደርሱ አባላት በቴሌግራም በምንም አድሬስ ተደርገዋል። ከዛ ውስጥ ምን መጣለን ያሉ አባላት አሉ። እንደ አጠቃላይ እንቅስቃሴው እንደ ቅስቀሳ ኮሚቴ ስናየው በየክፍላቱ ተመዳድበን ልጆቹ እየቀሰቀስ ነው። እንደሰማችኋቸው እነሱም ከየክፍላቱ የመጡ እህቶቻችንና ወንድሞቻችን ናቸው። በዚህ ልክ እየቀሰቀሱ እንደሆነና አንደኛው ዙር በዚህ ልክ እንዳለቀ ወደፊትም እንደሚቀጥል እናገራለሁ ማለት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። ያው ሁላችሁም እየቀሰቀሳችሁ እንደሆነ ተመልክቻለሁ ማለት ነው። እንግዲህ ተመልካቾቻችን ውድ የደብረ ብርሃን ዩኒቨርሲቲ የቀን ግቢ ጉባኤ ቻናል ተከታታዮች እንግዲህ በየግቢ ጉባኤ ወይም አጠቃላይ በዚህ በግቢ ጉባኤ ክፍላቶች ቅስቀሳዎች እየተደረጉ ነው። አጠቃላይ 1020 በላይ የሚሆኑ አባላት በዚህ በ18ኛው ዓመት የምስረታ ክብረ በዓል ላይ እንደሚገኙ ዳታዎች ወይም የተሰበሰቡ ዳታዎች ያሳያሉ ማለት ነው። ሁላችሁም በያላችሁበት ከግቢ ውጭ ላይም ተመራቂዎች ቅስቀሳ እያደረጉ መረጃዎች ደርሰውናል። እዚህ ላይም እንግዲህ አሁን ላይ ግቢ ውስጥ የሚገኙ ተማሪዎች ሰፊ እንቅስቃሴ እያደረጉ ይገኛሉ። ስለዚህ በዚህ ክብረ በዓል ላይ ወይም የምስረታ ክብረ በዓል ላይ ሁላችሁም ተመራቂ ተማሪዎች አሁን ላይ ያላችሁም ተቀሳቅሳችሁ በዚህ ክብረ በዓል ላይ እንድትገኙ ስንል ጥሪያችንን እናስተላልፋለን። አመሰግናለሁ። እግዚአብሔር ያበርታችሁ።